السلام عليكم ورحمة الله وبركاته. ودنا يتكبراتو هواريدا إسلامك تيوب بيتسبوتاتشن እንደምን ሰንብታችሁልናል? ዛሬም እንደተለመደው ከሐያቱ ሱሐባ መጽሐፍ ላይ ያንድን የሱሐቢዬ ህይወት ታሪክ እንመለከታለን። አብራችሁን ቆዩ። ቪዲዮውን ከወደዳችሁት ለወዳጅ ዘመዶቻችሁ ሼር በማድረግ የአጅሩ ተካፋይ ይሁኑ። እናመሰግናለን። አቡ አዩብ አልአንሷሪ አቡ አዩብ አልአንሷሪ ከኮንስታንቲኖፕል ግንቦች ስር ይቀበራል። ከበኑ ነጃር ወገን የሆነው ኻሊድ ኢብኑ ዘይድ የነብዩ ታላቅና የቅርብ ጓደኛ ሱሐባ ነበር። እሱም አቡ አዩብ አልአንሷሪ የአዩብ አባት በመባል የሚታወቅ ሲሆን በመዲና ከነበሩት አንሷሮች ብዙዎቹ እንዲኖራቸው ይመኙት የነበረው አንድ ልዩ ደረጃ አግኝቷል። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተሰደው ወደ መዲና በደረሱበት ጊዜ በመዲና አንሷሮች ረዳቶች አቀባበል ተደረገላቸው። በታላቅ ፍቅር ልቦቻቸው ተማረኩ። አይኖቻቸውን በጥልቀት ውዴታና ፍቅርን እሳቸውን መመልከት ቀጠሉ። ነብዩ በመጀመሪያ በመዲና ከተማ ዳርቻ በምትገኘው ቁባ በተባለችው አካባቢ አጠገብ ለጥቂት ቀናት ቆይታ አደረጉ። በመጀመሪያ የሰሩት ነገር በአላህ ፍራቻ ላይ የተመሰረተ በቁርአን ቁጥር 908 ላይ የተገለጸውን የቁባ መስጂድን መገንባት ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና የገቡት በግመላቸው ነበር። እያንዳንዱ የከተማይቱ ሹም መንገድ ላይ ተንቆልቁሏል። የተከበሩትን ነብይ በእንግዳነት ለማስተናገድ በመጓጓት እኔ ቤት ይግቡ በማለት እያንዳንዱ እየተከተለ በግመሏ መንገድ ላይ ይቆም ነበር። ነብዩም ግመሏን ተዋት፣ እሷ የተመራች ናት ይሉ ነበር። ግመሏ የኢስሪብ ሰዎች በአይኖቻቸው በልቦቻቸው በጽሞና እየተከተሏት ጉዞዋን ቀጠለች። አንዱን ቤት አልፋ ስትሄድ የቤቱ ባለቤት ሐዘንና ትካዜ ሲሰማው ገና በመንገዱ ላይ ባሉት ሌሎች ሰዎች ልቦች ውስጥ ደግሞ የተስፋ ብርሃን ይረጫል። ግመሏ በአቡ አዩብ አልአንሷሪ ቤት ፊት ለፊት ወዳለ ክፍት ቦታ ደረሰች። ለመቆም ያሰበች ይመስላል። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከግመሏቸው አልወረዱም። ወዲያው ጉዞዋን ቀጠለች። ይሁንና ብዙም ሳትሄድ ዞረች። ዱካዎቿን ተከትላ ከመመለሷ በፊት እንዳደረገችው በዚያው ባቅማማችበት ቦታ ላይ ቆመች። የአቡ አዩብ ልብ በደስታ ተሞላ። ወደ ነብዩ ሄዶ በታላቅ ጉጉት ሰላምታ ሰጣቸው። የነብዩን የጉዞ ዕቃዎች ተቀብሎ በእቅፉ ሲይዝ በዓለም ላይ እጅግ ውድ የሆነውን ንብረት ሀብት የተሸከመ ያህል ነበር የተሰማው። የአቡ አዩብ ቤት 2 ፎቆች ነበሩት። የላይኛውን ፎቅ ነብዩ እንዲቆሙበት ለማድረግ የራሱንና የቤተሰቡን ንብረት አዛወረ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም የታችኛውን ቤት መረጡ። ቀኑ መሸ። ነብዩም ሰለላሁ ዐለይሂ ወሰለም ድካም ተሰማቸው። አቡ አዩብ ወደ ላይኛው ቤት ሄደ። ነገር ግን በሩን እንደዘጉ አቡ አዩብ ወደ ባለቤቱ ዞር በማለት እንዲህ አላት፣ የተረገምን ምንድነው የሰራነው? የአላህ መልእክተኛን ከታች እኛ ደግሞ ከላይ ከሳቸው በላይ ነን። በአላህ መልእክተኛ አናት ላይ መረማመድ አለብን? በሳቸውና በወህይ ወይም በራእይ መካከል ጣልቃ እንገባለን? እንዲህ ከሆነ ተረግመናል አላት። ባልና ሚስቱ የሚያደርጉት ጠፋቸው። ከፎቁ ክፍል በነብዩ በላይና በቀጥታ ወደማይውለው የቤት ጠርዝ ሲንቀሳቀሱ ብቻ ነበር ትንሽ ብትሆንም የአእምሮ ሰላም ያገኙት። በሚረማመዱበት ወቅት እንኳ እጅግ በጣም ተጠንቅቀው ነበር። ሲነጋ አቡ አዩብ ለነብዩ በአላህ ስም እምላለሁ እኔም ሆንኩ ኡሙ አዩብ ትላንት ሌሊት አይኖቻችን አልተከደኑም አላቸው። ለምን አልተኛችሁም አቡ አዩብ በማለት ነብዩ ጠየቁ። አቡ አዩብም ነብዩ ከስራችን ሆነው እነሱ ከላይ መሆናቸው እንዴት ፍርሃት እንዳደረባቸው ገለጸላቸው። አትጨነቁ አቡ አዩብ፣ የታችኛውን ክፍል የምመርጠው እኛን ለማየት የሚመጡ ሰዎች ብዙ በመሆናቸው ነው።
አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ የነቢዩን ፍላጎት አከበርን። አቡ አዩብ በአንድ ቀዝቃዛማ ሌሊት አንድ የውሃ ዕቃ ተሰበረና ውሃው ከላይኛው ክፍል ወለል ላይ ፈሰሰ። ኡሙ አዩብና እኔ ተደናገጥን። የነበረች አንዲት ብርድ ልብስ የምንጠቀምባት አንዲት ቁራጭ ለስላሳ ጨርቅ ብቻ ናት። ውሃው ወደ ነቢዩ ይንጠባጠባል ብለን ከመስጋታችን የተነሳ እሷኑ ውሃውን ለማድረቅ ተጠቀምንባት። ንጋት ላይ ወደ ነቢዩ ሄድኩና ከእንግዲህ ከእርሶ በላይ መሆን አልፈልግም አልኳቸውና ስለተፈጠረው ነገር ነገርኳቸው። እሳቸውም የኔን ፍላጎት ተቀብለው መኝታ ክፍል ተቀያየረን ሲል ተደምጧል። ነቢዩ ግመላቸው ቆማበት የነበረውም ክፍት ቦታ ላይ መስጊዳቸው ተሰርቶ እስከሚያልቅ ድረስ ለ7 ወራት በአቡ አዩብ ቤት ተቀመጡ። ከዚያ ለእሳቸውና ለቤተሰቦቻቸው በመስጊዱ ዙሪያ ወደ ተገነቡት ቤቶች ገቡ። ስለዚህም የአቡ አዩብ ጎረቤትም ሆኑ። ምንኛ የተከበረ ጎረቤት ማግኘት ነው! የሚያጓጓ ጉርብትና። ነቢዩ የአቡ አዩብን ቤት እንደ ራሳቸው መቁጠራቸውን ቀጠሉ። በመካከላቸው የነበረው ግንኙነት ምን አይነት እንደነበረ ቀጥሎ የቀረበውን ታሪክ ይነግረናል። አቡበክር ረዲየላሁ ዐንሁ አንድ ቀን በቀትር ፀሐይ ቃጠሎ መሃል ከቤታቸው ወጥተው ወደ መስጂድ ሄዱ። ዑመር አዩአቸውና አቡበክር በዚህ ሰዓት ከቤት አውጥቶ ምን አመጣህ ሲሉ ጠየቃቸው። አቡበክርም ቤታቸውን ትተው የመጡበት ምክንያት ክፉኛ በመራባቸው እንደሆነ ነገሯቸው። በዚህ ጊዜ ዑመርም ቤታቸውን ጥለው የመጡት በዚሁ ምክንያት መሆኑን ተናገሩ። ከዚህ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ እነሱ መጥተው በዚህ ሰዓት ሁለታችሁንም ምን ከቤታችሁ አውጥቶ አመጣችሁ ሲሉ ጠየቋቸው። የመጡበትንም ነገሯቸው። በኋላ እሳቸውም ነፍሴ በእጁ በሆነው ጌታ እምላለሁ፣ እኔንም እንድወጣ ያደረገኝ ረሃብ ብቻ ነው፣ ተከተሉኝ አሏቸው። ወደ አቡ አዩብ አልአንሷሪ ቤት አመሩ። ባለቤቱ በሩን ከፈተችና ነቢዩና እሳቸው ጋር ያለ ሁሉ እንኳን ደህና መጣችሁ አለቻቸው። አቡ አዩብ የት አለ በማለት ጠየቁ። በዚህ ጊዜ በአቅራቢያቸው ባለ አንድ የዘንባባ አነስተኛ ደን ውስጥ ይሰራ የነበረው አቡ አዩብ የነቢዩን ድምፅ ሰምቶ ኖሮ እየተጣደፈ መጣ። ነቢዩና ከሳቸው ጋር ያላችሁ ሁሉ እንኳን ደህና መጣችሁ ብሎ የአላህ ነቢይ ሆይ ይህ እርስዎ አዘውትረው የሚመጡበት ጊዜ አይደለም ሲል ንግግሩን ቀጠለ። አቡ አዩብ በየዕለቱ ለነቢዩ የሚሆን ጥቂት ምግብ ማስቀመጥ ያዘወትር ነበር። ትክክል ነህ በማለት ነቢዩን መስማማታቸውን ገለጹ። አቡ አዩብ ወጣ ብሎ የበሰሉና በከፊል የበሰሉ ቴምሮች ያሉበት አንድ ዛላ ቀጠፈ። ኑ የአላህ መልእክተኛ ሆይ እባካችሁ ከበሰለውና በከፊል ከበሰለው ቴምር ብሉ፣ በተጨማሪ አንዲት ጠቦት አርድላችኋለሁ አለ። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የምታርድ ከሆነ እንግዲያውስ ወተት የምትሰጠውን እንዳታርዳት በማለት አስጠነቀቁ። አቡ አዩብ አንዲት ጠቦት ፍየል አረደና ግማሿን ሲቀቅል የቀረውን ደግሞ ጠበሰ። ሚስቱንም ዳቦ ቢጤ እንድትጋግር ጠየቃት። እሷ ከሱ የተሻለ የመጋገር ችሎታ ስለነበራት ነው። ምግቡ እንደተዘጋጀ ነቢዩና ሁለት ጓደኞቻቸው ፊት ቀረበ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁራጭ ስጋ በቁራጭ ዳቦ በመሃል አድርገው አቡ አዩብ ይህን ለፋጡማ ለልጃቸው ውሰድላት፣ ይህንን የመሰለ ምግብ ከቀመሰች እጅግ ቆይታለች አሉት። በልተው እንደጠገቡም ነቢዩ በትካዜ ዳቦ፣ ስጋ፣ የበሰለ ቴምር፣ በከፊል የበሰለ ቴምር አሉ። ከዓይኖቻቸው እንባ መፍሰስ ጀመረ። በመቀጠልም ይህ በፍርድ ቀን ላይ የምንጠየቅበት የተትረፈረፈ በረከት ነው። እንዲህ አይነት ነገር የሚያጋጥማችሁ ከሆነ እጆቻችሁን እሱ ላይ አድርጋችሁ ቢስሚላህ በአላህ ስም በሉ። በምትጨርሱበትም ጊዜ ደግሞ አልሐምዱሊላህ የሚበቃንን ለሰጠህንና ቸርነቱን ለለገስከን አምላክ ምስጋና ይገባው በሉ። ይህም ከሁሉም በላይ በላጭ ነው አሉ። እነዚህ በሰላም ወቅት የነበረውን የአቡ አዩብ ሕይወት የሚያሳዩ ብልጭታዎች ነበሩ። አቡ አዩብ የተደነቀ ወታደራዊ ሥራም ነበረው።
ከነብዩ ጊዜ አንስቶ እስከ ሙአዊያ ጊዜ ድረስ ሙስሊሞች ከተዋጉባቸው ማናቸውም ውጊያዎች ቀርቶ አያውቅም። በዚያኑ ጊዜ በሌላ ውጊያ ተጠምዶ ካልሆነ በስተቀር። በመጨረሻ የተሳተፈባቸው ዘመቻ ኮንስታንቲኖፕልን ለመውጋት በሙአዊያ የተዘጋጀውና በራሱ ልጅ በየዚድ ኢብን ሙአዊያ የተመራው ጦር ነበር። በዚያን ወቅት አቡ አዩብ የ80 ዓመት አዛውንት ሆነዋል። ይህን ጊዜ ከጦር ሰራዊቱ ጋር ከመቀላቀልና በአላህ መንገድ ላይ ከመታገል አላገዳቸውም። አቡ አዩብ በውጊያው ለአጭር ጊዜ ያህል ብቻ ከተሳተፉ በኋላ ስለታመሙ ከውጊያው መገለል ነበረባቸው። የዚድ ወደ እሳቸው መጥቶ አቡ አዩብ የሚፈልጉት አንዳች ነገር አለ ሲል ጠየቃቸው። እሳቸውም ሰላምታዬን ለሙስሊሙ ሰራዊት አቅርብልኝና አቡ አዩብ ርቃችሁ መሄድ እስከቻላችሁበት የጠላት ግዛት በጥልቀት አቋርጣችሁ እንድትገቡ እሱንም ከእናንተ ጋር ይዛችሁት እንድትሄዱና በኮንስታንቲኖፕል ግንቦች ከእግሮቻችሁ ስር እንድትቀብሩት ተማጽኗችኋል በላቸው አሉ። በዚያም የመጨረሻውን እስትንፋስ ተነፈሰ። የሙስሊሙ ሰራዊት የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ሷሃባ ወይም ጓደኛ ብርቱ ፍላጎት አሟላ። ከኮንስታንቲኖፕል ግንቦች እስከሚደርሱ የጠላትን ኃይል በጥቃት ላይ ጥቃት እያደረሱና ገፍተው መለሱት። አቡ አዩብ አልአንሷሪ እዚያው ተቀበሩ። ዋሪዳ ኢስላሚክ ቲዩብ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።